ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ የምኖመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ሰዓታት ውስጥ በዓለም ፖለቲካና በወቅታዊ ጉዳዮች ላይ ሰፊ ትኩረት ያገኙ 5 አንኳር ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን ኢራን የሆርሙዝ የባህር ወሽመጥ በድጋሚ መልሳ መዝጋቷን ተከትሎ በአሜሪካና በኢራን መካከል የተፈጠረውን ከፍተኛ ወታደራዊ ውጥረት እንመለከታለን። በመቀጠል እስራኤል በደቡብ ሊባኖስ ቢጫ መስመር የተባለ አዲስ ቀጠና በማወጅ የ55 መንደሮች ይዞታ መቆጣጠሯን የምንዳስሰው ይሆናል። እንዲሁም በሊባኖስ በዩኒፊል ሰላም አስከባሪዎች ላይ በደረሰው ጥቃት የፈረንሳይ ወታደር መገደሉንና የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የሰጡት አስቸኳይ ምላሽ እናያለን። ከዚህም በተጨማሪም እስራኤል በጋዛ ሰርጥ ውስጥ አዳዲስ የአፈር ክምር አጥሮችን በመገንባት የእርሻ መሬቶችን በቁጥጥር ስር ለማዋል ያደረገች ያለውን እንቅስቃሴ እንቃኛለን። በመጨረሻም በሩሲያና በዩክሬን መካከል የተካሄደውን በመቶዎቹ የሚቆጠሩ ድሮኖች የተሳተፉበት ደም አፋሳሽ የአየር ጥቃት በዝርዝር እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ ዓለም አቀፍ እንዲሁም ሀገር ውስጥ ዜናዎችን የምናቀርብበት ምኖመንት የዩቲዩብ ቻናላችን ነው። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አቤት ጉዳይ ስንመጣ የሆርሙዝ የባህር ወሽመጥ በድጋሚ የዓለም ፖለቲካ ትኩረት ሆኗል። ኢራን ወሽመጡን መልሳ መዝጋቷን ተከትሎ ከአሜሪካ ጋር ያለው ወታደራዊ ፍጥጫ ወደ ከፋ ደረጃ ተሸጋግሯል። ኢራን ወሽመጡን የዘጋችው አሜሪካ በወደቦቿ ላይ የጣለችውን የባህር ላይ ከበባ ባለማንሳቷ መሆኑን ገልጻለች። በዚህም ምክንያት ወደ 20 የሚጠገቡ መርከቦች መንገዳቸውን አቋርጠው ወደ ኦማን እንዲመለሱ ተገደዋል። በተለይም 2 የህንድ የነዳጅ ጫኝ መርከቦች በኢራን አብዮታዊ ዘበኛ ጥቃት እንደደረሰባቸውና እንዲመለሱ መደረጉ ሁኔታውን አባብሶታል። አሜሪካ በበኩሏ የኦፋች ሄሊኮፕተሮችንና የጀነራል ፎርድ የጦር መርከቧን ወደ አካባቢው በመንቀሳቀስ ላይ ትገኛለች። ፕሬዝዳንት ትራምፕ ከበባው ይቀጥላል በማለት ያስጠነቀቁ ሲሆን የኢራን ባለስልጣናት ደግሞ ደህንነት ለሁሉም ካልሆነ ለማንም አይሆንም በሚል ጠንካራ አቋም ላይ ይገኛሉ። ወደ ሁለተኛው ነጥባችን ስንሸጋገር እስራኤል በደቡብ ሊባኖስ ቢጫ መስመር የተባለ አዲስ ወታደራዊ ቀጠና ማወጇ ትልቅ ውዝግብ አስነስቷል። ይህ አዲስ ቀጠና 55 የሊባኖስ መንደሮችን የሚያካትት ሲሆን ነዋሪዎች ቀያቸውን እንዳይመለሱ በቋምነት ተከልክለዋል። እስራኤል ይህንን እርምጃ ራሷን የመከላከል ስጋት የማስወገድ ስራ ስትል ብትገልጽም የሊባኖስ መንግስት ግን 8 በመቶ የሚሆኑ የሀገሪቱ መሬት በይፋ መያዙን ገልጿል። ይህ በቅርቡ የተደረሰውን የተኩስ አቁም ስምምነት አደጋ ላይ ጥሎታል። ሂዝቦላ በበኩሉ ተኩስ አቁም ስምምነት ከሁለቱም ወገን መሆን አለበት በማለት እስራኤል ጥቃቷን ካላቆመች ምላሽ እንደሚሰጥ አስታውቋል። ቀጥለን በደቡብ ሊባኖስ የተባበሩት መንግስታት የሰላም አስከባሪ ኃይል ዩኒፊል ላይ የደረሰውን ጥቃት እንመለከታለን። በጋንዱራያ አካባቢ ፈንጂዎች በማጽዳት ላይ በነበረው የፈረንሳይ ወታደራዊ ቡድን ላይ በተከፈተው ጥቃት አንድ የፈረንሳይ ወታደር ሲገደል 3ቱ ደግሞ ቆስለዋል። ዩኒፊል ጥቃቱ የተፈጸመው መንግስታዊ ባልሆኑ ኃይሎች መሆኑን የገለጸ ሲሆን ይህም ሂዝቦላን ሳይጠቁም እንዳልቀረ ይገመታል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከሊባኖስ ፕሬዝዳንት ጋር በስልክ ተነጋግረዋል። ማክሮን በሊባኖስ መንግስት ላይ ጠንካራ ተቃውሞ ያቀረቡ ሲሆን ተጠያቂዎቹ በአስቸኳይ እንዲያዙ አሳስበዋል። ይህ ክስተት በሊባኖስ ያለውን የሰላም ጥረት ይበልጥ ውስብስብ አድርጎታል። ወደ አራተኛው አቤት ጉዳይ ስንመጣ በጋዛ ሰርጥ ውስጥ እስራኤል አዳዲስ ወታደራዊ መሠረተ ልማቶችን እየገነባች መሆኑ ታውቋል። የሳተላይት ምስሎች እንደሚያሳዩት እስራኤል በዴር አልበላህ እና በቤትላሂያ አካባቢዎች ላይ ረጅም የአፈር ክምር አጥሮችን እየገነባች ትገኛለች። ይህ እርምጃ እስራኤል 53 በመቶ የሚሆነውን የጋዛ መሬት እንድትቆጣጠር አስችሏታል። በተለይም 87 በመቶ የሚሆነው የእርሻ መሬት እንዲወድምና ነዋሪዎች ወደ መሬታቸው እንዳይመለሱ አድርገዋል። ባለሙያዎቹ እንደሚሉት ይሄ የሞት መስመር ነዋሪዎችን በረሃብ ለመቅጣት የታቀደ ስልት እንደሆነም ገልጸዋል። የእርሻ መሬቱ የላይኛው ክፍል በመውደሙ አካባቢውን መልሶ ለምርት እንዲውል ረጅም ዓመታትን ሊጠይቅ እንደሚችልም ተገልጿል። ወደ መጨረሻው ጉዳያችን ስንመጣ በሩሲያና በዩክሬን መካከል ያለው ጦርነት ወደ አስከፊ ደረጃ ተሸጋግሯል። ባለፉት 24 ሰዓታት ውስጥ ዩክሬን 250 የሚጠጉ ድሮኖችን ወደ ሩሲያ ይዞታዎች የላከች ሲሆን ሩሲያም በተመሳሳይ 219 ድሮኖችን ወደ ዩክሬን አስወንጭፋለች። የዩክሬን ጥቃት በሩሲያ የነዳጅ ማጣሪያዎችና የኢንዱስትሪ ተቋማት ላይ ያተኮረ ሲሆን በሌላ በኩል ሩሲያ በዩክሬን ኃይል ማመንጫዎችና የትራንስፖርት መስመሮች ላይ ከባድ ጉዳት አድርሳለች። ይሄ በሁለቱ ወገኖች በኩል የታየው መጠነ ሰፊ የድሮን ጥቃት ጦርነቱ ወደ አዲስና አስከፊ ምዕራፍ መሸጋገሩን የሚያሳይ ሆኗል። ውድ የምኖመንት ቤተሰቦች በዛሬው ዜና መጽሔት ዝግጅታችን እነዚህን አበይት ጉዳዮች እንዳሰናል።
በቀጣይ በሌላ አዲስ ዝግጅት እስከምንገናኝ ከመሰናበታችን በፊት ስለ ዝግጅታችን ሀሳብ አስተያየታችሁን ከታች በኮሜንት እንድታጋሩ እንዲሁም ቪዲዮን ከወዳችሁ ላይክ፣ በተጨማሪም አዳዲስ መረጃዎችን በፍጥነት ለማግኘት ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ሰላም ለሀገራችን፣ ሰላም ለዓለም። በቀጣይ መረጃ እስከምንገናኝ ሰናይ ጊዜ ባላችሁበት ሁሉ